እንኳን ደስ አለን የኢትዮ ቴሌኮም አክሲዮኖች በኢሲኤክስ ላይ ለግብይት ቀርበዋል። ይህም ለኢትዮጵያ አክሲዮን ገበያ አሁንም በድጋሚ ትልቅ የምስራች ነው። የሀገራችን ቀደምት 100 ዓመት በላይ ያስቆጠረው ትልቁ ግዙፉ ካምፓኒ ወደ ህዝባዊነት የሚያደርገውን ሂደት በመቀጣጠል የዛሬ ዓመት ያቀረበውን የ10% አክሲዮኖችን ድርሻ ለህዝብ አሁን በይፋ ሙሉ ለሙሉ በኢሲኤክስ ላይ ግብይት እንዲደረግበት አቅርበዋል ማለት ነው። ይሄ ከጀርባ የምትመለከቱት የኢትዮ ቴሌኮም ዋና ስራ አስኪያጅ ፍሬህይወት ሰርፌቱን ከኢሲኤክስ ዋና ስራ አስፈጻሚ ዶክተር ጥላሁን ስትቀበል የሚያሳይ መረጃ ሲሆን በዚህም መሰረት ከሰርፌቱ ሂደት በኋላ የኢትዮ ቴሌኮም አክሲዮኖች በኢሲኤክስ ላይ ቴሌ በሚል የመለያ ኮድ ለሽያጭ ቀርበዋል ማለት ነው። እንደምታውቁት ከዚህ ቀደም በዚህ ገበያ ላይ ባንኮች ብቻ ነበረ ለግብይት ቀርበው አክሲዮኖቻቸውን እያሻጡ እንደነበረ ይታወሳል። ቀደም ብሎ የገባው ታውቁ ከሆነ ያስታውሳችኋል፣ ወጋገን ባንክ ነበረ። ከወጋገን ባንክ በመቀጠል ገዳ ባንክ አክሲዮኖቹን እያሻሻጠ የሚገኝ የነበረ ሲቆይ ጥሎ የዛሬ 3 ሳምንት ገደባ የአክሲዮን ገበያውን ባነቃነቀ መልኩ የሀገራችን ግዙፉ የግል ባንክ አዋሽ ባንክ አክሲዮኖቹን ማሻጥ ጀምሮ ነበረ፣ አዋብ በሚል ኮድ ማለት ነው። አሁን ደግሞ ከዛ ጋር ተመጣጣኝ የበለጠ እናቅም ግን ትልቅ የሆነ ለአክሲዮን ገበያው የኢትዮ ቴሌኮም በዚህ ላይ ግብይት መፈጸሙ እጅግ በጣም የሚያስደምም ነው። በተለይ በአክሲዮን ገበያው ላይ ያለውን ታማኝነት የበለጠ የሚያሳድግበት ሁኔታ አለ። ምክንያቱም በሀገራችን ላይ አሉ ከምንላቸው ትላልቅ ተቋማት በተለይ ከእድሜው አንጻር 100 ዓመት በላይ ያስቆጠረው ዋናው አንጋፋው ኢትዮ ቴሌኮም ነው። እሱን ገበያ እንግዲህ ትርፉን ስንመለከት በአመት በቢሊዮኖች የሚቆጠር ነው። ለምሳሌ ባለፈው ዓመት ወደ 12 ቢሊዮን ብር ነው ትርፍ ያስመዘገበው። ይህንንም ብር ትርፍ ለመጋራት እንግዲህ አንዳንዱ ኢንቨስተር ግለሰብ የሚሆን ድርጅቶች ገንዘባችሁን በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ኢንቨስት አድርጋችሁ የኢትዮ ቴሌኮም አክሲዮን መግዛት በቀላሉ ትችላላችሁ ማለት ነው። ይህንን ለማድረግ በአሁኑ ሰዓት እጅግ በጣም ቀላል ነው። ከዚህ በፊትም እንዳሳወቅናችሁ አክሲዮን ለመግዛት መጀመሪያ ኢንቨስተር ለመሆን ያስፈልጋል። ይህንንም ደግሞ ለማድረግ ፍቃድ ያወጡ ኢንቨስትመንት ባንኮች ጋር ቀርባችሁ በቀላሉ ለፈቃድ ማውጣት ትችላላችሁ። ምንም አያስፈልግም። ለምሳሌ የሚያስፈልጋችሁ ምናልባት ቲን ነምበርና መታወቂያ ነው። ከዛ በተረፈ ገንዘባችሁን ገቢ አድርጋችሁ ልክ የባንክ ሂሳብ እንደመክፈት ነው። ይህንንም በመፈጸም በቀላሉ በሞባይላችሁ ኢትዮ ሴኩሪቲ ኤክስቼንጅ ባቀረበው ንዋይ አፕ ላይ ይህንንም የአክሲዮን መግዛት ትችላላችሁ ማለት ነው። ይህም ሁኔታ እንግዲህ የሀገራችን ትርፋማ የሆነውን ተቋም ድርሻ በመያዝ የበለጠ ተጠቃሚ መሆን የምችልበት እድል አሁን ግልጽና ቀጥተኛ ሆኖ መጥቷል። ይሄም እንግዲህ የዛሬው ዜና የበለጠም ደግሞ የተሻለ መረጃም ሆኖ በየበለጠ ቅድሚያ ተጠቃሚ ያደርጋቸዋል ተብሎ የሚጠበቀው በተለይ የዛሬ ዓመት ላይ የነበረው የአክሲዮን ሽያጭ ወቅት አክሲዮናችሁን ገዝታችሁ በተለያየ ምክንያት ለመሸጥ ፈልጋችሁ በተለይ አምና በነበረው የትርፍ ውዝግብ ምክንያት መሸጥ ለምትፈልጉ አሁን እጅግ በጣም ቀሎላችኋል ማለት ነው። ሽያጭ ማድረግ የምትፈልጉበት ሁኔታ በቀላሉ ገዢ ይመጣላችኋል። ኢትዮ ቴሌኮም እንዳሳወቀው ከሆነ ግዢ ከፈጸሙት ውስጥ 98% ያህሉ የሚያስፈልጋቸውን የተለያየ ሪኳየርመንቶችን በማሟላት የሚያስፈልገውን የሼር ማረጋገጫ እንደሰጠ አሳውቋል። እናም ከዛ ውጪ የተወሰኑ 1-2% የሚቀሩትም አንዳንዶቹ የውጭ ኢንቨስተሮች ሲሆኑ እነሱም ከሀገራችን የካፒታል ማርኬት ሕግ አንጻር ፍቃድ ስለሌላቸው ገንዘባቸውን ለመመለስ ቴሌኮም ዝግጁ እንደሆነ አሳውቋል። ሌሎቻችሁ ግን የገዛችሁ እንግዲህ ዛኔ እንዳሳወቀው ኢትዮ ቴሌኮም ወደ 44,000 ሰዎች መካከል እናንተ ወደ 43,700 ሰዎች አክሲዮኖቻችሁን በቀላሉ መሸጥ ትችላላችሁ ማለት ነው። እንዲሁም ደግሞ ሌላው ጥቅም ለጠቅላላው ማህበረሰብ ነው ማለት ነው። ለትላልቅ ተቋማትም ትላልቅ ኢንቨስተሮችም ባለሀብቶችም እንዲሁም ግለሰብ እያንዳንዱ ግለሰብ ከትንሽ ገንዘብ ጀምሮ
የኢትዮ ቴሌኮምን አክሲዮን መግዛት ይችላል ማለት ነው። በአሁኑ ሰዓት እንግዲህ ኢትዮ ቴሌኮም አክሲዮኖቹ በምን ያህል ዋጋ ነው እየሸጠ ያለው ብላችሁ መጠየቅ ለምትፈልጉ ሰዎች መልሱን አቀርባለሁ። ነገር ግን ከዚህ በፊት የነበሩ ባንኮችስ ብለን ከጠየቅን እንደምታውቁት የባንኮች ፓር ቫልዩ ለአንድ አክሲዮን 1000 ብር ሲሆን በአሁኑ ሰዓት እንግዲህ ገበያው ላይ በተሻለ ዋጋ እየተሸጠ ያለው የሀገራችን አንጋፋው ትልቁ የግል ባንክ አዋሽ ባንክ ነው። እንዲሁም የወጋገን እና የገዳ ባንክም እንዲሁ ከ1000 በላይ ይሸጣሉ። አዋሽ ባንክ 3000 ብር በላይ ነበረ። ምንም እንኳን ከተወሰኑ ቀናት ዋጋው ዝቅ ብሎ 2800 ወደ 900 ቢወርድም በአንድ አክሲዮን ማለት ነው። ነገር ግን የኢትዮ ቴሌኮም ህዝባዊነትን ለማረጋገጥ ቀደም ባለ ጊዜ በተደራጀበት ሁኔታ አንድ አክሲዮን ፓር ቫልዩ 100 ብር ነው። እጅግ በጣም ዝቅተኛ ዋጋ ነው። 100 ብር ነው አንድ አክሲዮን ማለት ነው። ስለዚህ እንግዲህ የኢትዮ ቴሌኮምን 1000 አክሲዮኖችን ለመግዛት ምንም አያስፈልገንም ማለት ነው። ወደ 100,000 ብር ብቻ ነው የሚያስፈልገን ማለት ነው። እናም ይህንን ብቻ በማውጣት በአምና 12 ቢሊዮን ያተረፈው በዚህ ዓመት ደግሞ ወደ 20 ቢሊዮን በላይ ያተርፋል ብሎ የሚጠበቀውን የኢትዮ ቴሌኮምን ትርፍ ተቋዳሽ መሆን የሚቻልበት ሁኔታ እጅግ ቀሏል። እናም ሁላችንም ግብይት ለማድረግ በአሁን ሰዓት ቅድም እንዳልኩት የሚጠበቅብን በስልካችን ላይ የንዋይ አፕን ማውረድ ነው። ቀላል ነው። ስማርትፎን ለያዝን ወይም አንድሮይድ እና ዋቴቨር ቢሆን ንዋይ አፕን አውርደን ቀጥታ ኢንቨስተር ለመሆን ህጋዊ ከሆኑ ላይሰንስ ብሮከሮች ጋር በመገናኘት እዛው በአፕሊኬሽኑ ፍቃድ ካወጣም በኋላ በቀጥታ እዛው ላይ የኢትዮ ቴሌኮምን አክሲዮን ለመግዛት ባይ የሚል አለ። እዛው እሱን በመጫን ለሽያጭ የቀረቡትን በመምረጥ ገንዘባችንንም ከአካውንትሽ ላይ በቂ እንዳለ በማረጋገጥ ግዥ መፈጸም የምንችልበት ሁኔታ አለ። መሸጥ የምንፈልግም ሰዎች እዚሁ ጋር ሴል የሚል አለ። እዛ ጋርም በመግባት የራሳችንን አክሲዮን ያለንን ማስረጃዎች በማቅረብ እዛው አፕሊኬሽን ላይ ማለት ነው መፈጸም እንችላለን። ይህን ያህል ቀሏል። ከአፕሊኬሽኑ አንጻር እንግዲህ ውስብስብ ይሆንብናል ለምትሉ ደግሞ በአሁኑ ሰዓት በሀገራችን እንግዲህ ከ6-7 በላይ ኢንቨስትመንት ባንኮች፣ ዲለርስ፣ አድቫይዘርስ አሉ። በካፒታል ገበያ ላይ አማካሪዎችና ግንኙነት ፈጣሪዎች እነሱ ጋር በመቅረብ እነ ገዳ ኢንቨስትመንት ባንክ፣ እነ ወጋገን ካፒታል፣ እነ ኢትዮጵያ ንግድ ባንክ የፈጠረው ሲቢ ካፒታል፣ ፕራይም ካፒታል፣ እነዚህ ፈርስት አዲስ ለየት ያለው ካፒታል ኢንቨስትመንት ባንክ እነዚህ ጋር በመቅረብ የኢትዮ ቴሌኮምን አክሲዮን በመግዛት የራሳችን ተጠቃሚነት እንድናሳድግ በዚሁ ማሳሰብ እፈልጋለሁ። ይሄ ሁላ እንግዲህ ኢትዮ ቴሌኮም በአክሲዮን ገበያው ላይ ጥቅሙ ተዘርዝሮ የሚያልቅ አይደለም። በዋነኝነት እንግዲህ በጀማሪነት ላይ ያለው የኢትዮጵያ ካፒታል ገበያ ላይ የበለጠ መተማመንን የሚፈጥርና እድገቱን የሚያፋጠን የግብይት ሰንሰለት ምስረታ ሲሆን በመቀጠልም ደግሞ ለራሱ ለኢትዮ ቴሌኮምም የተሻለ የካፒታል ቤዝ የሚያሰፋለትና የባለድርሻ አካላትንም አስፍቶ የተቋሙንም የቀጣይነት የበለጠ የተሻለ ሁኔታ ውስጥ የሚከተውን የገበያ ድርሻን የሚያገኝበትን ሁኔታ ያመቻቻል። በተለይ አሁን ካለው ውድድር ሀገር ውስጥ ካሉት ሌሎች ኦፕሬተሮች ይመጣሉ ከሚጠበቁትም አንጻር ከፍተኛ ካፒታል ይዘው ይመጣሉ ተብሎ ስለሚጠበቅ ያንንም የበለጠ ለመቋቋም ይሄ አንዱ መንገድ ይሆነዋል ተብሎ ይጠበቃል። በሌላ በዋነኝነት መልኩም ደግሞ ለአጠቃላይ ለሀገራችን ማህበረሰብ፣ ለቢዝነስ ኦነርስ፣ ለባለ ሀብቶች፣ ለግለሰቦች፣ ለተማሪው፣ ለገበሬው፣ ለሁሉም፣ ለሊስትሮ፣ ለታክሲ ሹፌሩ፣ ረዳቱ፣ ለሁሉም ዜጋ የትርፋማው የኢትዮ ቴሌኮምን አክሲዮን ገዝተን ባለቤት የምንሆንበት እድል በጣታችን ርቀት እንደሚገኝ የተበሰረበትና ይህም እድል ለኛ ይዞ የሚመጣበት ሁኔታ ስላለ ሁላችንም እንኳን ደስ አለን ማለት ፈልጋለሁ። የኢትዮ ቴሌኮም አክሲዮን ለግብይት ቀረበ ኢሲኤክስ ላይ። ይሄ ነው የዛሬው ዜና። በዚህ ላይ ጥያቄ ሀሳብ ካላችሁ ጠይቁ። ምን አይነት መንገድ መከተል አለብን፣ ሌላ ሲሄስ ምንድነው፣ ያስ ምንድነው ብላችሁ ከዚህ ጋር በተገናኘ መረጃ ኢንቦክስ ላኩልኝ፣ ኮሜንት ላኩልኝ። ሙሉ መልስና መረጃ ሰጣችኋለሁ። ለዛሬ ነው። አመሰግናለሁ። ቻው